የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ። በየትኛውም እድሜ ክልል ቢሆኑ ታውቃለህ። ሚኪ የኔ እናትም እኮ አፍጋኒስታን አይደለች። አይደለም እያልኩ ያለሁት ነው። ያንተም እናት የእሷም እናት የሚያስቡት ለልጆቻቸው ኃላፊነት አላቸው። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትል ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከተዋል። ሰለች ለዛ እድሜዋን የጠየቅከው። አሁን አንተ ማድረግ ያለብህ ምንድን ነው? በባህላችን ሽማግሌ በመላክ በመማለድ ወላጅ በማክበር እና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይህ የብሔር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እየያዘ እዚህ የተዳሩት ሚዲያ ለአማራን አታስገቡ እንደሆናችሁ ነው። እዚህ ብሔር አይገባበት እየተወጣ ባፈለግታው እንጂ አማራ የሚገባበት ጉዳይ የለም እዚህ ጋር። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ደህና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም። ብትመታህ እናቷን ቀጥ ብለህ ማየት የለብህም። እኔ ይሄን ነው የምመክርህ አንተ። ምን መሰለህ ሚኪ፣ እንደ ዛሬው ተግባብተን እሺ የኔ እናት እሺ የኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታ ነው ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው። መቻል ነው ያለብህ ብዬ ነው የማስበው። ለምሳሌ ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው እናቷ የምታስበው። አይ ነው ታውቃለህ፣ የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ኤሮፓን ቢሆን እኮ ስደት ነው ሀገራችን አለ። ገባህ? አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ፣ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተው ብሎ የሚያስቆም የለም። አሜሪካን የምትኖረው ፓስፖርቷንም ሆነ በተለያየ መንገድ አቅምን ቤተሰብም ሆነ አቅም ባይኖርም ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣት ይችላል። እንደዛ አይነት ከባድ ነው። አሌክስ በቃ ሚኪ ያለው ትክክል ነው። ሚኪ ያለው አጀንዳ መጣለህ ውጣ። በቃ የሚኪ ሰምተሃል? በቃ ለእናት ክብር አለ። በቃ አትናገር፣ አትስደብ ብለዋል። አዎ ትክክል ነው ሚኪ። እኔ ልጨርስ፣ አዳምጪኝ እኔ ልጨርስ። ስለዚህ እኛ እናንተ ተጋባችሁ ተናቀሳችሁ እኔ የሚያገባኝ ነገር የለም። እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም። እኛ አማራዎች የራሳችን አጀንዳ ያለን። መልካም ጊዜ ይሆንላችሁ። አያገባንም። ዜድ የሚያጣጣሽ አንቺ ወደ ዘረኝነት ወስደሽዋል። ዘረኝነት አማራ እዚህ ጉዳይ ላይ አያገባም። መልካም ቀን እኛ መልካም ቀን ተጋባችሁ ተፋታችሁ መጣችሁ ቻው። አሁንም ነገር በዩቲዩብ እኔ ግን ማለት ነው አንድ ነገር ልንገራችሁ የዩቲዩቡ ነገር ማለት ነው። አሁን እዚህ ጋር የልጅቷ ገበና የእናትየው ገበና ምናምን ተባለ አይደለ? እዚህ ጋር እንደ ቤተሰብም እንደ ሚዲያም ሰው ቁጭ ብለን ስናወራ ያሉት ነገሮች እዚህ ጋር እንዳይወሩ ተፈልገዋል። ግልጽ ያልሆነልኝ ጥያቄ ስላለ ነው። ለምንድን ነው ዩቲዩብ ላይ እንዲፖሰት የተፈለገው ወይም እዛ አፕሎድ የሚደረግበት ምክንያት? ዩቲዩብ ይሻላል ያለውን ነገር በአጠቃላይ ተሰብስቦ ዩቲዩብ ላይ ታደርገዋለች። ሄዳችሁ እዩት ማለት እዚህ ጋር ግን የእናትየዋም የልጅቷም ገበና እንዲወጣ አልፈልግም ብለሃል አሞራው ወንድሜ። ከታች ሆነህ ስለምታዳምጠኝ ነው። ለምን ዩቲዩብ ላይ አልገባኝም። ይሄ የኔ የግል ጥያቄ ነው፣ ከሌላ ነገር ጋር እንዳታየው ስላልገባኝ ነው። እዚህ ጋር ሰው ተሰብስቦ ይሄ ሁላ 9,000 ምናምን ኢትዮጵያዊ ቁጭ ብሎ ስለ እናንተ ጉዳይ እያወራ እያለ እዚህ ጋር አልናገርም፣ እዚህ ጋር ምንም ነገር ማብራራት አያስፈልግም፣ የእናትየው ገበና ነው፣ ልጅቷ የሆነ ነገር ራሷን ልታረግ ትችላለች አልክ። ኦኬ አለን። ከዛስ ነገ ግን ዩቲዩብ ላይ ፖስት ይደረጋል። አይጋጭ ኮስ እኮ ነው አሁን ይሄ ነገር ነው። ልሽ ጉቺ እኛም እኮ ይሄንን ልንጠይቅ ስንል ዜድ እኮ አላስወራችንም እኮ። አይ ማን ጆከር ልንገር፣ አሁን ዩቲዩብ ላይ የሚለቀቀው ነገር አልባት ይሄ ነገር ሌላ ዶክመንተሪ ፊልም ነው የሚመስለው እንጂ እውነተኛ ፍቅርም አይመስልም። በዚህ ቢካዝ ብዙ ሰዎች ጣልቃ ይገቡበታል። ግን ማድረግ ያለበት ልጁ ምንድነው እውነተኛ ፍቅር ከሷ ካለው ልጅቱም እሱን የምትወደው ከሆነ ኢቭን እንኳን ለዚህ ራሷ ሽማግሌ ለእናቷ መላክ አለባት፣ መማለድ አለባቸው። ሰው ሲሸመገል ሰውነቱ አእምሮ ሁሉ ይረዳል፣ ይስተካከላል። ገብቶሻል አይደለ? ምናልባት ደግሞ በአቋም ደረጃ እንዳቋም ከያዘች ወላጇ ደግሞ ልጅቱ የራሷን ውሳኔ መወሰን፣ ምክንያቱም ከ18 ዓመት በላይ ስለሆናት ማለት ነው። ከዛ ውጭ ላለው ቴሌግራም ላይ ዩቲዩብ ላይ ይለቀቃል። እዛ ላይ ሄዱ የዓለም ሕዝብ አይቶ ይገባሃም ብትባል ወላጅ ስለሆነች እናቴቱ የምትቆጣ ከሆነ አደኝ ነው ዘዴ ልጅቱ ያላት አማራጭ እናቷን ተታንተ ጋር መሆን ነው። ይህ ነው ዋናው ነገር። ግን አንተ እናቴቱ ልታሸንፍ የምትችለው
በትዕግስት በማልቀስ በመለመን በትትና በቃ ስስልብህን በማሳየት ነው እንጂ እሷን ይበልጥ የምታዋረድ ከሆነ እናቲቱ ራሷን ልታጠፋ ትችላለች። ከዚህ በላይ ምን ውርደት አለ ብላ እና ነገሮች እንዳሰብናቸው ላይሆኑ ይችላሉ። ሁለታችሁም ወጣቶች ናችሁ። ምን መሆን እንደምትፈልጉ ራሳችሁ ስለምታውቁ የፓስፖርቷ ጉዳይ ተቀዷ ምናምን ይወጣል። እሱ ፓስፖርት ሰው ይጠፋበታል እንኳን አይደለም በእንደዚህ አይነት ሲቹዌሽን ፓስፖርቷን ብታጣና እኔ አሞራው በጣም አስተውለህ እንዳንድ ያሉ ሽማግሌዎችን ለቤተሰቡ ለእሷ ቤተሰቦች ብትልቁ የአንተ ቤተሰቦችን ምንም ነገር በዚህ ነገር ኮንትሪቢዩት ባያደርጉ በቃ አንተ እንደ አፍቃሪ ሆነ ልጅቱንም ብትረዳትኝ እና ይሄን ነው እኔ ልል የምችለው። ነገሩ ወደ ሌላ ውስጥ ባያደርግ ይሄ ሁሉ ፍቅር ውስጥ ነገሩን ከመፈትፈታችን በፊት አንድ ጥያቄ እንጠይቅ። ለምን ነገሩን ወደ ብሔር ልታመጡ ፈለጋችሁ? ነገሩን በደንብ አድርጋችሁ አሯሩጣችሁ ወደ ብሔር ዘረኛ በጣም ልጁ የመረረ ዘረኛ ነው አውቃለሁ። ግን አንድ ነገር እኔ መናገር የምፈልገው ሁሌም ቀዳሚዎቹ ማን አማራ ተብሎ ከተነካ ሚዲያውንም ሰብስክራይብ የምናደርገው የምናሯሩጠው ታፕ ኮፒ ሊንክ የምናደርገው እኛ ነን። እዚህ ላይ እሷ እንደተናገረችው ልጅቷ በደላት እስከዛሬ ስናያት እኮ ልጅቷ ተመችቷት ምቾት ኑሯት እኮ ነው የምትኖረው። አይተናናቅም። እንደዚህ የምትበድላት ከሆነ እንዴት ወደ ሚዲያ ትመጣለች? እየተሻሻጠ እኮ ነው ያለው ጋይስ። ድራማው ምንድነው? ለኛ አጀንዳ ለመስጠትና ሆያ ሆዬ ለማጫወት ሰብስክራይብ እና ፎሎ ለመሰብሰብ ቪው ለመውሰድ እንጂ እናቲቱም አማራ እንደሆነች እኛ አማራ ስለሆነች እኛ በጋብቻ ስኛ ምን አገባን? ወደ ብሔር አታምጡት። ምንም አይነት ነገር ወሸላ ደከመ አማራ እንደዚህ ሴቷ እሙማ እንትን አለ አማራ እንደዚህ ነው። ወደኛ ብሔር አታምጡት። እዛው ራሳችሁን ቻሉ በቃ። ለሰብስክራይባችሁና ለተለያየ ነገር እንጂ እኛ አማራዎች ደግሞ ብዙ ስራ አለብን ወንድሜ። በድሮን የሚጨፈጨፈው ማህበረሰባችን ለሱ ድምጽ መሆን አለብን። ማንም ሰይዳችሁ በዚህ አጀንዳ ከዚህ በኋላ እንዳትጠመዱ እንዳትገቡ። አማራ ይሆናችሁ አያገባንም። ዲዚ ማናት አንድ ቀን ለአማራ ድምጽ ሆናለች? ዜድ ማን ጠረጠረች? እኔ ምን አገባኝ? እኔ ስለሷ ለምን ጎትቶ ሳይወስዳትም ራሷን ታጠፍ? ለምን ራሷን አታጠፋም? እኔ ምን አገባኝ? ከሷ ያነሰ ህፃናት ያላደገ መብላት መጠጣት የማይችል 24 ሰዓት በድሮን እየተጨፈጨፈ ነው ያለ ማህበረሰባችን። ዩቲዩብ ላይ ይለቀቃል። ዩቲዩብ አንተን ተከትሎ ማንም ይሄድ የለም አባቱ። የአማራ ጥላት የአማራ ጥላት ጆከር ተው አልታውም። ለምንድን ነው የምትው? የአንቺ ወንድም ታች ላይ የሚገደለው ያሳዝናችሁ። ስለዚህ ሚዲያ ላይ መስራት ባለባችሁ ነገር ስሩ። በቃ ሁሌ የማንንም አጀንዳ እየተቀበላችሁ እኛ ንፍጣሞች አይደለን። በጣም በሳል ማህበረሰብ ነው። አይ ይሄ ማህበረሰብ አዲስ ብሔርተኛ ነው ተቆርቆሮ ተነስቷልና አማራ ተብሎ ከተነካ ሰብስክራይቡም ፎሎውም ሁሉም ነገር በቃ ስንቱን ድራማየን ተጋብተው ተጋለናል ብለው ይመጣሉ። ተጋብተው አማራ ስለሆነ ደከመብኝ ብለው ይመጣሉ። ገና እኮ ብዙ ነገር ያሳዩናል። እናቲቱ የራሷን ሰብስክራይብ ለማፈመስ ከሆነ የመጣችው ጂጂኪያ ምን አርጋ ነው የመጣችው? ልጇን ሰርባርን እንደ ወደፊት አንተ ዛሬ ተከፋይ ያረጋቻት በዩቲዩብ። ስለዚህ እኛ አማራ ብላችሁ ስማችንን አትጥሩ ሚዲያ ላይ። እኛ የምንጠራበት እኛ የምንሰራው ስራ አለን። ድራማን እዛው ዘይድ ታገባ አሜሪካ ተቀምጣ ነው ደግሞ 20 ምናምን ዓመት እስከዛሬ አልተመቻትም ተባራለች። ታባራት እኔ ምን አገባኝ? እኛ ምን አገባን? መብቷ ነው። ማግባት ከፈለገች እናቲቱን በዚህ ልክ ልትከለክል አትችልም። ይሄ ሁሉ ቁማርኛ ላይ ቁማር ለመስራት ነው። ሁሌ ተታላዮች እኮ አንሆንም እኛ አዲስ ብሔርተኛ ስለሆን እውነቱን እነግርሻለሁ፣ እውነቱን እነግራለሁ። ና በፖለቲካው እና በፖለቲካው እንፋጫለን አለቀ። ከዚህ ውጭ እኛ አያገባን። ጨርሻለሁ። መልካም ጊዜ ይሁንላችሁ። ማንም አማራ ሄደሽ እንዳታጭቃብጭ፣ ማንም ሄደ ታብ እንዳታደርግ፣ የእነሱንም ጉዳይ ሰማለሁ ብላችሁ እዛ እንዳትሄዱ። ልጁ ሰብስክራይብ ምናምን ዩቲዩብ ላይ ከለቀቀው ሰብስክራይብ እንዳታደርጉ፣ አንሱ ሰብስክራይብ። የማንም እኛ መፈመሻ አይደለም። ቻው ወረኛ ሁሉ ንፍጣሞች አደረጋችሁን። እኛ ያለው ነገር ነው። በቃ ቤተሰብ መልካም ጊዜ ሁላችሁን። ለጉቺ ቤታዮ ሰላሙ ዲቦራ ወይ ሲስተር እንደዚህ ነው ነገሩን ቀለል ለማድረግ ሞክሩ። ከቻላችሁ ፍቅር ካለ በመካከል ሁሉ ነገር
ለን ይባላል። ከዛ ውጭ ግን ሁለታቸውንም ይጎዳቸዋል። አይሽ ሁሉም ሰው የፈለገውን ሀሳብ ነው የሚሰጠው እና ግን አድርጉ። ቴንኪው በቃ እሺ ሚኬሽ ወንድሜ ቤታ ወይ ጉድ አወራችሁ ብዙ። እኔ ምንም ውስጥ ላይክ እኔ እንዲህ ነው ብዬ ማስተያየት አልሰጠውም፣ ግን በቃ ሰማሁ። ወይ ከባድ ነው ግን። አይ እናትየዋን እዛ እየሰማሁ ነበር የሆነ ቦታ እናትየዋን ንክሳስ ብለው እግዚአብሔር ለሁሉም ይድረስላቸው። ያ እንደውም እኔ ሰላም ክስ ላይ ምን ላይ እኔ እንጃ እኔ አላውቅም እኮ ዲቦ። የኔ ጥያቄ ገብቶሻል አይደል? እዚህ ጋር ይምጣና ያለው ነገር ይወራ ሲባል ነው። እኔ አንቺ ጥያቄ ሳቂ ማለት ነው። በእናትሽ ለምንድን ነው ሳቅሽን የሚያመጣው? ዋይ ዩቲዩብ ላይ ለምንድን ነው ሳቅሽን የሚያመጣው? ትክክለኛ ጥያቄ እኮ ነው። እዚህ ጋር አንናገርም የእናትየዋንም የልጅቷንም ክብር ይነካል ከተባለ ያለው ነገር እንዳለ ዩቲዩብ ላይ መለቀቁ ምንድነው ፖይንቱ? የኔ ጥያቄ ይሄን ፕላትፎርም ነው፣ እዛ ደግሞ የባሰ አይሆንም ወይ ነው የኔ ጥያቄ እኮ። ትክክለኛ ጥያቄ ነው። ለምን ዩቲዩብ ላይ መሆኑ ተፈለገ ነው። ዩ ጋት ማይ ፖይንት። እዚህ ጋር ልክ አይደለም ከተባለ እዛም ጋር ልክ አይደለም ነው የኔ ጥያቄ። ግን አንድ ሰው ገብቶ በመሀል ግን ሰላም ቢያወርዱ በውስጥ ቢጨርሱ ሰላም ቢፈጥሩ ነው እንጂ ዩቲዩብ ላይ መለቀቁ እኮ ልክ አይደለም፣ አግባብ አይደለም ባይነኝ እኔ። እዚህ ጋር ልክ አይደለም ከተባለ እዛም ጋር ልክ አይደለም እና አሁን በተር ላይክ በኖርማል ኮንቨርሴሽን ባለመግባባት እስከ መጨረሻው እናትና ልጅ መቆራረጥ የለባቸውም አይደል? መታረቅ አለባቸው። እኔም እንደዛ ነው የምለው። እኔ ከፈጣሪ ገባች እናትየዋን የሆነ ነገር ሆና ከሰው ምናምን ዲፖርት እናስደርጋታለን እያሉ ነበር፣ እንከሳለን ብዙ ነገር እየተባለ ነው። ይሄ ቀላል ነገር አይደለም። ሰው ቤታ ይሄ ደግሞ ና እኔ እንጃ በመሀል አልገባም። ምን ያላቅም ቆታር ቤታ በእናት እኔ አሁን ያልሰማችሁ ሞጥቼ ነበረ። ምን እያወራችሁ